ሰላም ጤና ይስጥልኝ። በትግራይ ክልል በኦርቶዶክስ ቤተክርስቲያን ጳጳሳት ላይ የግድያ ሙከራ መደረጉን የሚወጡ መረጃዎች ያሳያሉ። ጥቃቱ የተፈጸመው ከሌሊቱ 6 ሰዓት ተኩል አካባቢ በአክሱም ከተማ በሚገኘው ጳጳሳት መኖሪያ ላይ ነው። በጥቃቱም ወጣቶች አፈሳና የአፈና ተግባር ከሚቃወሙት ጳጳሳቶች ውስጥ ይገኙበታል። እንግዲህ የግድያ ሙከራ ከተደረገባቸው ውስጥ ማለት ነው። እኚህ ጳጳስ በተለያዩ መድረኮች ህወሓትን የሚቃወምና ጦርነትን የሚያወግዝ የተለያዩ ንግግሮችን ሲያደርጉ ይታወቃሉ። ይህም የሚያሳየው ከጥቃቱ ጀርባ የህወሓት እጅ እንዳለበት ያሳያል። አባቶቻችን በመትረፋቸውም ደስታ ይሰማናል። ጥቃቱ ግን በመላው የኦርቶዶክስ እምነት ተከታዮች ዘንድ ሊወገዝና ሊነቀፍ የሚገባ ተግባር እንደሆነ ለማወቅ ይቻላል። የሃይማኖት አባቶች እንደሚታወቀው ስለ ሰላም፣ ስለ አንድነትና ስለ ፍቅር ነው መስበክ የሚገባቸው። እነዚህ አባቶች እንግዲህ እነዚህን ነገሮች በመናገራቸው ብቻ ነው ይሄ ጦርነት ሰባቂ የሆነው ቡድን የጥቃት ሰለባ ያደረጋቸው ማለት ነው። በትግራይ ከዚህ ጋር ተያይዞ በቤተክርስቲያኗ አካባቢ ከፍተኛ ውጥረት እንዳለ የሚወጡ መረጃዎች ያሳያሉ።